ፖዝ ሆነ። ሰላም ሰላም፣ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እንዴት እያደረጋችሁ ነው? የበዓል ድካም፣ የዩቲዩብ ወሬ እንዴት እያደረጋችሁ ነው? ደህና ናችሁ ወይ? እንዴት ናችሁ? እንግዲህ ውድ ቤተሰቦች ዩቲዩብን ሰብስክራይብ የምታረጉ ቤተሰብ የምትሆኑ በጣም አድርጌ ነው ጎንበስ ብዬ ነው የማመሰግናችሁ። ቴንኪዩ በጣም ክብር ያድልልኝ። አመሰግናለሁ። በነገራችን ላይ በጣም ቀና ልብ ያላችሁ ሰዎች ስለሆናችሁ ነው ሰብስክራይብ ሼር አድርጉ ስትባሉ ሁሉንም ታዛችሁ የምታደርጉትና ከልብ የሆነ ምስጋና ለእናንተ አቀርብላችኋለሁ። ቴንኪዩ ሁላችሁም። አሁንም ዩቲዩብን ሼር አድርጉ፣ ኮሜንት አድርጉ፣ አስተያየታችሁን ንገሩኝ። እወዳችኋለሁ። ባለኝ ሰዓት በተቻለኝ አቅም ላይፍ እየገባሁ ነው እና ላይፍ ስገባ ደግሞ እና እኔ አሁን ዛሬ ላወራ የገባሁት ነገር ማለት ነው በሊ ጉዳይ ነው። ያው ሊን ሁላችሁም ታውቃላችሁ። ሊያሹ እኔ በጣም ነው የምወዳት ማከብራት። እኔ እንጃ እኔ ስለሷ ለማውራት ቃላት የለኝም። በጣም ነው የምወዳት ማከብራት እና ለምንድን ነው ሁሉም ሰው የሚነሳባት? ለምንድን ነው ሁላችሁ የምትፈረዱባት? ጠንካራ ስለሆነች ነው ወይ? ቤቷን ኑሯን ይዛ የምትኖር በጣም በቃ እኔ እንጃ የሴት ጀንትል ናት እሷ። እኔ በጣም የምወዳት እና አንዳንዴ ሰዎች ለምንድን ነው ሰውን ለማሳነስ የምትሞክሩት? ለምንድን ነው? ወታ ስትለምን አላየኋችኋትም? ስትሰራ ነው የምትበላው፣ በቤቷ ነው፣ በገንዘቧ ነው የምትኖረው፣ በራሷ ነው። እና ለምንድን ነው ግን ሁላችሁም ጫና የምታደርጉባት? ያለፈ ታሪኳን አታንኳኪ። ያለፈ ታሪኳን እያነሳችሁ ምናምን እሷን ለማሸማቀቅ። ደስ የምትለኝ ነገር ደግሞ መቼም አትሸማቀቅም። ሁሌም ቀና ብላ ነው የምትሄደው። ምክንያቱም የዋህ ናት፣ ቀና ልብ ነው ያላት። ለዚህም ነው እግዚአብሔር እየጠበቃት የምትኖረው። በጣም ቀና ልብ ነው ያላት፣ ንጹህ ሰው። በቃ መኖር የምትችለውን ኑሯን ነው የምትኖረው። ማንንም አትሰማም። ሰውን ታከብራለች፣ ትወዳለች፣ የተቸገረም ትረዳለች። እሩሩ ልብ ነው ያላት። ከሰው ልጅ የሚጠበቀውን ነገር ሁሉ ነው የምታረገው። ግን ለምን በለጠችን ብላችሁ የምትንጫጩ ሰዎች እኔ ሁሌም እለምንላታለሁ፣ እግዚአብሔር መድኃኒዓለም በደሙ ሸፍኗት ከፍ ያርጋት። ገና እውነት በቃ ከዚህ የበለጠ ህይወት እንዲሰጣት ነው የሚሽ ማረግላት። ለልጅ ይመቻት። በቃ ቀና ልብ ስላላት ነው እዚህ ቦታ የደረሰችው። ክፋት ቢኖራት እና እንደናንተ የምትመኙላት ክፋት ዛሬ ብትሞት ደስታችሁ ነው፣ ግን አትሞትም፣ ትኖራለች። ሁሌም ቀና ብላ አምሮባት እንደ አበባ እያበበች ነው የምትኖረው። በቃ ቀና ናት። ላይዋ ብቻ አይደለም የሚያምረው፣ ውስጧም ነው የሚያምረው። እውነት እኔ በጣም ወዳት እና ፍቷት ልጅቷን። እንደ ምንድን ነው የምትሏት? ምን አድርጊ ነው የምትሏት? ፈታ ብላ ትኖር እንደ እግዚአብሔር። እኔ በጣም የምትመቸኝ በቃ የምትመቸኝ በቃ እንጃ ለምንድን ነው መልካም ልብ እንደኔ ስላላት መሰለኝ። እኔ እግዚአብሔርን ንጹህ ልብ ያለው ሰው ይመቸኛል። ስለማንም እሷ ምንም በቃ አይደለ ሁሉንም ቀለል አድርጋ ነው የምትኖረው ህይወቷን። እና ታዋት ምን አድርጊ ነው የምትሏት? ወጣት ናት እኮ። ማድረግ ያለባትን ነገር ሁሉ ስለምትነግራችሁ ስለምታሳየን ነው። ወይስ የሚመቻችሁ ሰዎች ማየት፣ የማይመቻችሁ ሰዎች ደግሞ ማለፍ ትችላላችሁ። እና በርቺ በሏት። ለማሸማቀቅ አትሞክሩ። በቃ እሷ የምትሸማቀቅ ሰው አይደለችም ሲጀመርም። ለምንድን ነው የማትሸማቀቀው? በራሷ ስለምትተማመን ፈታ
ብላ ስለምትኖር በራሷ በገንዘቧ ጥራ ግራ እዚህ ጋር ስለደረሰች እንኳን እሷ በራሷ እዚህ ጋር ጥራ ግራ የደረሰች ሴት መስደብ አይደለም እኔ ለማየት ነው የምታሳሰኝ። ስንቶቻችሁ እኮ ከደህና አባትና እናት ተወልዳችሁ ከሀብታም ቤተሰብ ተወልዳችሁ በአሁን ቦታ ነው ያላችሁት አይደል እንዴ? እቺ ልጅ ግን በላቧ ጥራ ግራ ዛሬ መኪና ገዝታ ቤት ገዝታ ኑሯን ይዛ የምትኖር ሴት ምን አድርጊ ነው የምትላት? ለምንድን ነው ሴቶችስ የማትቆሙት ከጎኗ? ሁላችሁም ኮሜንት ላይ እየሄዳችሁ ለምን እንዲያረግሽ ለምን በላሽ ትንሽ ቁረሺ ትልቅ ቁረሺ አይመለከታችሁም እኮ። ማንን እስቲ ለአስቤዛ ብለን ለሷ የምንቆርጥላት? ማንንም። ስለዚህ ታዋት እና ልዬ ይመችሽ። እግዚአብሔር መድኃኒዓለም ክርስቶስ በደሙ ሸፍንሽ፣ ለልጅሽ ለኬኳ ያኑርሽ እና እኔ እወድሻለሁ በጣም እህቴ፣ ያራዳ ልጅ ይመችሽ። ለያኮን ሰክራኮን ስንቶቻችሁ ናችሁ ሰክራችሁ ራሳችሁን በየመንገዱ እያላችሁ ትሄዱ? ምነው እሷ ላይ ሲሆን ገነነባት። እሳይ እንኳን ጠጣች። ጠጪ ያየ ካልጠጣሽ አትዘልቂውም ይሄንን ኑሮ። ጠጥተሽም በቻልሽ እና ምን ትሆንላችሁ? ለምን ጠጣች? ለምን ታው? ግን የምታወሩ ሰዎች እኮ ትብሳላችሁ። እንደውም ያስፈልጋታል። ቆይ እኔ እኮ ቤቱን አላውቀውም እንጂ እሷን ይዤላት የሚጠጣ ነገር በደንብ ነበረ አቅርቦት ማረግላት። ይሄ ፍቅር ስወዳት ማርያምን ያያ ይላብዩ በጣም ነው የምትመችኝ። በጣም ታውቂያለሽ ስንት የሚጣላሽ ሰው እንዳለ የሚወድሽ ሰው ይበልጣል። እውነት እኔ እናቴ አፒታይቴ ናት። እሷን ስከፍት ነው የምበላው። ያው ባትጋብዘኝም ጋብዛኛው ባትወቅም ግን ያ እኔ አፒታይቴ ናት። እንዳነቁብኝ የምር ስንት አለ የሚሰደብ ስደው እነ ስንት አሉ እኮ ጠላቶቿ የሷ እና ዩቲዩብን ሰብስክራይብ እያረጋችሁ ሼር እያረጋችሁ ኮሜንት የምትፈልጉትን ጻፉ። ይሄን ቪዲዮ ለሊያ አድርሱልኝ። አይዞሽ ፍቅሬ የኔ ማር። እኔ በነገራችን ላይ እህቴ ናት ታውቃላችሁ። ሲስተሯ ነኝ የሊያ። ወይኔ መናገሬ ግን እህቴን እንግዲህ ያው ሳላቅ አምልጦኝ ነው አምልጦኝ ነው። እሺ ያየ እና ጋይስ እወዳችኋለሁ። ባይ